ሰላም እንዴት ናችሁ? እዩኤል ነኝ ከግሎብዶክ አካዳሚ። ከኔ ጋር የ11ኛ ክፍል ኢኮኖሚክስ ቻፕተር 3 ናሽናል ኢንካም አካውንቲንግን ዲስከስ እያደረግን ነው። እንኳን ወደ ግሎብዶክ አካዳሚ በሰላም መጣችሁ። እዚህ ጋር በምታዩት የቴሌግራም አድራሻችን ቴሌግራም ቻናላችንን በመቀላቀል ሐሳቦቻችሁን አስተያየታችሁን ጻፉልን። እንዲሁም ደግሞ ዩቲዩብ ላይ ኮሜንት ሴክሽኑ ላይ በመግባት ሐሳባችሁን አስተያየታችሁን ጥያቄያችሁን ልጽፉልን ትችላላችሁ። ኦልራይት በዚህ ቪዲዮ የምናየው ኢንካም አፕሮች የሚባል ጂዲፒ ሜዠርመንት ቴክኒክ ነው። ከዚህ በፊት ባሉት በዚህ ፕሌሊስት የዚህ ቻፕተር ፕሌሊስት ላይ ባሉት ቪዲዮዎች ላይ ጂዲፒ ምን ማለት እንደሆነ ኦቨርኦል ናሽናል ኢንካም አካውንቲንግ ምን ማለት እንደሆነ ጂዲፒ ጂኤንፒ ምን ማለት እንደሆነ ልዩነታቸው ምን እንደሆነ እንዲሁም ደግሞ ጂዲፒን ካልኩሌት ከምናደርግባቸው ቴክኒኮች መካከል ኤክስፔንዲቸር አፕሮች የሚባለውን ቴክኒክ ተመልክተን ነበረ። ምናልባት ኤክስፔንዲቸር አፕሮች ተጠቅመን እንዴት ጂዲፒ እንደምንሰራ የሚያሳየውን ቪዲዮ ያላያችሁ ተማሪዎች ካላችሁ ወደ ኋላ ሄዳችሁ እንድታዩት ሪኮመንድ አደርጋችኋለሁ። በዚህኛው ቪዲዮ ሁለተኛው ጂዲፒ ካልኩሌት የሚደረግበት መንገድ ወይም ኢንካም አፕሮችን የምናይ ይሆናል። ኦልራይት ስለዚህ ከዚህ በፊት ባሉ ቪዲዮዎች የተጠቀምነው ይሄ ሰርኩላር ፍሎ ዲያግራም የሚባል አለ። እሱን ድጋሚ እዚች ጋር አምጥቼላችኋለሁ so that you can understand ኢንካም በሀገር ደረጃ ኢንካም የምንላት የትኛዋን ኮምፖነንት እንደሆነ እንድትረዱት ማለት ነው። ኦልራይት ባለፉት ቪዲዮዎች ላይ እንደተነጋገርነው ይሄ ሰርኩላር ፍሎ ዲያግራም ሲምፕሊፋይድ ሪፕሬዘንቴሽን ኦፍ ዘ ኢኮኖሚ ነው ብለናል። አንድ ምርት የሚመረትበት ኢኮኖሚ ነው። እዚህ በጣም አጥልለ ነው ማለት ነው። ብቸኛ የሚመረተው ምርት ዳቦ ነው ብለናል። ኢኮኖሚ ውስጥ ያሉት ብቸኛ ኤጀንቶች ፈርምና ሃውስሆልዶች ናቸው ብለናል። እዚህ ኢኮኖሚ ውስጥ ኢንካም የሚያገኙ ፋክተርስ ኦፍ ፕሮዳክሽን አሉ አይደለ? ላስት ታይም እንደተነጋገርነው እዚህ ጋር እንግዲህ there is a flow of money አይደለ? ሃውስሆልዶች ከፈርሞች ኢንካም ያገኛሉ፣ ደሞዝ ያገኛሉ። ከዛ ደግሞ ያገኙትን ገንዘብ ስፔንድ ያደርጉታል አይደለ? እቺ በግሪን ላይን ሪፕሬዘንት የተደረገችው it is the flow of money። ከዛ ደግሞ በውስጠኛው በብሉ ሰርክል ደግሞ the flow of goods and labor ሪፕሬዘንት ተደርጓል። ኦልራይት ስለዚህ ኢንካም የምንለው ፋክተርስ ኦፍ ፕሮዳክሽን ኤርን የሚያደርጉት ሪተርን ነው። አሁን ባለፈው ቪዲዮአችን ላይ ኤክስፔንዲቸር አፕሮች ኦፍ ሜዠሪንግ ጂዲፒ ስንጠቀም we were talking about agents of the economy ስፔንድ የሚያደርጉት ምን ያክላል፣ ዶሜስቲካሊ ፕሮዲዩስ የተደረጉትን ጉድስ ኤንድ ሰርቪስስ ለመግዛት ለመጠቀም ምን ያህል ብር ስፔንድ ያደርጋሉ የሚለውን ነበር አይደል የተመለከትነው ኤክስፔንዲቸር አፕሮች ላይ። ናው ያንኑ በተለየ መንገድ ልንመለከተው ነው because ኤክስፔንዲቸር እና ኢንካም ኢን አን ኢኮኖሚ እኩል ናቸው because ያው ራሱ ፍሎ ስለሚያደርግ ማለት ነው። now rather than looking at the economy from the expenditure side ኢኮኖሚን ከወጪው ሳይድ ከመመልከት ይልቅ in this approach in the income approach እንደምናደርገው ማለት ነው we will look ከኢንካም ሳይድ። እንግዲህ ፋክተርስ ኦፍ ፕሮዳክሽን ማን እንደሆኑ ታስታውሳላችሁ ብዬ አስባለሁ አይደል? ገና ኢኮኖሚክስን ኢንትሮዲዩስ ስትደረጉ 4 ፋክተርስ ኦፍ ፕሮዳክሽን አሉ ተብላችኋል አይደል? there is land, there is labor, there is capital, there is entrepreneurship or technology አለ ተብላችኋል። እነዚህ ፋክተርስ ኦፍ ፕሮዳክሽን ፕሮዲዩስ ያደርጉ ኢን ሪተርን የሚያገኙት ኢንካም አለ። ስለዚህ እሱን ኢንካም ደምረን ነው ማለት ነው ጂዲፒን ካልኩሌት የምናደርገው in the income approach. in our simplified example ለምሳሌ ምን ኢንካም earn ይደረጋል? ፈርሞቹ ብሬድ ይሸጣሉ ብለናል። ብሬድ ሲሸጡ በምላሹ ምን ያገኛሉ? ሬቨኒው ያገኛሉ አይደል? ያንን ገቢ ምን እንደሚያደርጉት some of it of course ለሌበረሮቹ እንደ ዌጅ ይሰጣሉ አይደል? some part of the income is going to be given for the laborers አይደለ? ሌበር ማርኬቱ ላይ መጥተው ጉልበታቸውን ለሚሸጡ ሌበረሮች ሪተርን ይሰጣል። ያንን ምን እንለዋለን? ዌጅ እንለዋለን or salary። ከዛ ደግሞ ይሄንን ፈርም ኦውን የሚያደርጉት የፋብሪካው in this case የዳቦ መጋገሪያው ባለቤቶች ገንዘብ earn ያደርጋሉ አይደል? እነሱ earn የሚያደርጉት ኢንተርፕረነሮች earn የሚያደርጉት ደግሞ ምን ይባላል? ፕሮፊት። ስለዚህ in the income approach of computing GDP ምናደርገው ምንድነው ማለት ነው? እነዚህን ኢንካሞች በተለያዩ ፋክተርስ ኦፍ ፕሮዳክሽን earn የተደረጉትን ኢንካሞች እንደምራለን። and for that matter ኢንካሙን መደመርና ኤክስፔንዲቸሩን መደመር is going to yield the same result። እሺ that's why ሶስት ኦልተርኔቲቭ አፕሮች አለን ያልነው ማለት ነው። ኢኮኖሚውን ከተለያየ ሳይድ ከፕሮዳክቱም ሳይድ ሆናችሁ ሜዠር ብታረጉ፣ ከኤክስፔንዲቸሩም ሳይድ ሆናችሁ ሜዠር ብታረጉ፣ ከኢንካምም ሳይድ ሆናችሁ ሜዠር ብታረጉ you are going to get the same result። ስለዚህ በዚህ ቪዲዮ እንዴት ነው በኢንካም አፕሮች ተጠቅመን ጂዲፒን ካልኩሌት የምናደርገው የሚለውን እናያለን ማለት ነው። እንደነገርኳችሁ ኢንካም አፕሮች ላይ ምንድነው የምናደርገው? we add the returns or the income to the factors of production። አሁን ላልናቸው factors of production
የሚደርሰውን ኢንካም አንድ ላይ እንደምረዋለን ያንን ምን ብለን እንገልጻለን ማለት ነው የሀገሪቱ ጂዲፒ ነው ብለን እንገልጻለን ሶ አሁን የቅድሙ ኤግዛምፕል ላይ ብንመለስ ሶ we have income ብለናል አይደል እዚህ ጋር factors of production ምን ያገኛሉ wage እና profit ያገኛሉ ብለናል ለምሳሌ let's assume goods የተመረተው ኢኮኖሚ ውስጥ የተመረተው 10 ዳቦ ነው ብለናል ያለፈው ቪዲዮ ላይ የወሰድነው ኤግዛምፕል ልድገመው ብዬ ነው and then እያንዳንዱ ዳቦ ደግሞ በ10 ብር ቢሸጥ so in our simplified economy 100 ብር ነው ማለት ነው ጂዲፒያችን አይደል alright ስለዚህ እቺ የተገኘችው revenue በፈርሙ የተገኘችው revenue as an income distribute ታደርጋለች so ለምሳሌ ለዌጅ ከዚህ ከ100 ብር ውስጥ 40 ብር ሊከፍል ይችላል right ከዛ ለራሱ ደግሞ 60 ብር ሊወስድ ይችላል ስለዚህ ፕሮፊቱ 60 ነው ማለት ነው ስለዚህ ኢንካሙን ስንደምር ስንት እናገኛለን 100 ብር እናገኛለን አሁን እዚህ ጋር ምን ማሳየት ፈልጌ ነው መሰላችሁ ኢኮኖሚው ለዚህ ፕሮዳክት ስፔንድ ያደረገው 100 ብር ነው ፋክተር ኦፍ ፕሮዳክሽን ኢን ሪተርን ያገኙትም 100 ብር ነው that's why ኦፕሽናል የሆነው እሺ ከፈለጋችሁ ኤክስፔንዲቸር ከፈለጋችሁ ኢንካም ተጠቀሙ የሚባልበት ምክንያት it's because both the income and the expenditure approach yield the same result so እሱን እንድታውቁ ፈልጌ ነው እዚህ ጋር so anyway factors of production ኢኮኖሚ ውስጥ ያሉት factor of production የሚያገኙትን ኢንካም አንድ ላይ ታመጡና ትደምሩታላችሁ and then ያ ጂዲፒ ይሆናል as simple as that all right so እነዚህ factors of production ሪተርናቸው ምንድነው የሚለውን ስናይ what is the return for labor it is employment compensation አይደለ it's either a wage or a salary and what is the return for a land it is rent I think in lower grade ሳይሆን introductory economics ላይ ዲስከስ አድርጋችሁታል አይደለ interest income ይሄ ደግሞ it is the return to capital profit the return to entrepreneurs so እነዚህን ሪተርኖች አንድ ላይ በመደመር ጂዲፒውን እናገኛለን ነው የሚለን ኢንካም አፕሮች በጣም በቀላል ቋንቋ ሲገለጽ እግረ መንገድን እዚህ ጋር የዌጅ እና የሳላሪ ልዩነት ላሳያችሁ ምናልባት ልታውቁት ትችላላችሁ ሶ ሁለቱም the returns to labor አይደል ግን usually salary የምንለው እንደዚህ ኦፊስ ውስጥ ቁጭ ብለው የሚሰሩ ሰዎች የሉም this white collar worker ነው የምንላቸው አይደል so ለዋይት ኮላር ወርከሮች የምንሰጠው ሪተርን ሳላሪ ይባላል በአንጻሩ ደግሞ ለብሉ ኮላር ወርከሮች ብዙ ጊዜ ፊዚካል ሪገርን ወይም የጉልበት ስራ ለሚሰሩ ሰዎች ደግሞ ዌጅ ይባላል so basically ሁለቱም it is a return for to labor ለሚባለው factor of production በምላሹ የምንሰጠው ነገር ነው ግን there is a subtle difference አይደል ትንሽ የልዩነት አላቸው ሳላሪ እና ዌጅ ሁለቱም ግን ያው return to labor ናቸው አሁን እነዚህ ቅድም የዘረዘርናቸው ምንድነው የምንላቸው መሰላችሁ factor income እንላቸዋለን because they are incomes earned by the factors of production ግን non factor income የምንላቸው ደግሞ አሉ ሁለት ነገሮች አሁን ስለ ኢንካም ያወራን እነዚህ ነገሮች ለምን እንዳመጣናቸው እንነጋገራለን ኦኬ ግን አሁን መጀመሪያ non factor incomeዎች ማን ናቸው ከሚለው እንጀምር non factor incomeዎቻችን IBT indirect business tax እና depreciation ናቸው ኦልራይት ምናልባት እነዚህ አዳዲስ ቃላት ሊሆኑ ይችላሉ so would have to define them አይደለ let's start from indirect business tax so I think ይሄኛው ቀላል ነው because tax ስለሚል ያው tax ደግሞ ምን ማለት እንደሆነ ተረዳላችሁ ብዬ አስባለሁ so indirect business tax it is a tax collected by businesses for a government የቢዝነስ ተቋማት ለመንግስት የሚሰበስቡት ታክስ ነው አሁን ይሄንን በቀላሉ እንዴት ካልኩሌት ማድረግ ትችላላችሁ መሰላችሁ አንድ ዕቃ ለምሳሌ ገበያ ላይ 100 ብር ይሸጣል ብለን እናስብ ኦኬ 100 ብር ተሸጦ ግን ያንን ዕቃ የሚሸጠው ተቋም or business 80 ብር earn ካደረገ you know revenue 80 ብር ከሆነ እቺ ልዩነቷ 20 ብሯ ማን ጋር ነው የምትሄደው ማለት ነው government ጋር ነው የምትሄደው ማለት ነው so እሱን ነው ምን የምንለው indirect business tax it is a tax ለመንግስት የሚከፈል ታክስ ነው ግን ማን ነው ኮሌክት የሚያደርገው it is the businesses so አሁን ባሳያችሁ መሰረት indirect business tax የማንና የማን ልዩነት ነው it is the difference between what buyers pay for the final product አያችሁት 100 ማለት ነው and what sellers receive seller receive የሚያደርገው 80 ነው ዲፈረንሱ ስንት ሆነ 20 እቺኛው ምንድናት ማለት ነው it is IBT or the indirect business tax now we can look at this indirect business tax as an income to the government አያችሁ ይሄንን ታክስ እቺን 20 ብር ምን አድርጌ ኮንሲደር ማድረግ እችላለሁ እንደ የgovernment income ነው ብዬ ኮንሲደር ማድረግ እችላለሁ ማለት ነው alright so it is a non factor income ሁለተኛው ደግሞ ቅድም non factor income ብለን ሁለት ጠቅሰናል ነበር so depreciation ምትለው ደግሞ ምን ማለት እንደሆነች እንመልከት depreciation I think ምናልባት ሰምታችሁ ሊሆን ይችላል ብዬ አስባለሁ ቃሉን depreciation
ሶ ለምሳሌ አሁን አንድ ሰው አንድ ዕቃ ይገዛል አይደል አዲስ ዕቃ ይገዛል ከዛ በኋላ ግን ያንን ዕቃ እየተጠቀመው ሲሄድ ምን ያደርግ ነው የሚመጣው ያገለግላል ዊር አውት ያደርገ ይሄዳል ያ ንብረት ስለዚህ ያ ዕቃ ምን አደረገ እንላለን ዲፕሪሺየት አደረገ ቫልዩ ቀነሰ alright so depreciation is a decrease in value over time ባጭሩ so በርግጥ አሁን ትንሽ ዲፕሪሺየሽንን ኢንፍሌሽን ባለበት ኢኮኖሚ ለመረዳት ያስቸግራል ለምሳሌ አሁን እኔ ዛሬ የ1 ሚሊዮን ብር መኪና ልገዛ እችላለሁ alright and after a year ይሄንን 1 ሚሊዮን ብር የገዛሁት መኪና ሜቢ ጨምሬ ልሸጠው እችላለሁ በ1.5 ሚሊዮን አይደል alright so ይሄ ኢንፍሌሽን ስላለ ነው እንደዚህ የሚሆነው እሺ እንደ ሪል ኢኮኖሚ እንጂ አሁን ኖርማሊ ምንም you know ኢንፍሌሽን የሌለው ኢኮኖሚ ነው ብለን ብናስብ ኖርማሊ በ1 ሚሊዮን የገዛነው መኪና አንድ አመት ሙሉ ተገልግለን ስንሸጠው ቫልዩ ስንት መሆን ነበረበት ከ1 ሚሊዮን ያነሰ መሆን ነበረበት say for example 800 ሺህ ብር or something right ስለዚህ ይሄ depreciation ይባላል ለማለት ፈልጌ ነው the decrease in value of a commodity the decrease in value of a good በዩዝ ምክንያት you know አንድ ነገር ከገዛነው በኋላ እየተጠቀምነው እንሄዳለን ያረጀ ይመጣል ያ depreciation ይባላል ነው ባጭሩ so depreciation is a reduction in the value of capital goods over time as a result of their use in production ኦኬ አሁን አንድ ነገር ፕሮዲዩስ ለማድረግ የሆነ ማሽን ልትገዙ ትችላላችሁ አይደል ያ ማሽን እየተጠቀማችሁበት ስትሄዱ ያረጀ ይመጣል ሶ ምን አደረገ እንላለን ያ ማሽን ዲፕሪሺየት አደረገ ይባላል ማለት that's depreciation so it is a capital consumption allowance so depreciation capital consumption allowance ነው ይለናል እቺኛው CCA or capital consumption allowance ትንሽ ከዲፕሪሺየሽን ሰፋ ያለች ኮንሰፕት ናት because it also includes ይሄ accident allowance ምንለው አለ you know እነዛ መሳሪያዎች ላይ አደጋ ቢያጋጥም ኮንሲደር የሚደረግ allowance ማለት ነው so this capital consumption allowance የሚለው ኮንሰፕት it is a bit wider than depreciation ከዲፕሪሺየሽን ትንሽ ሰፋ ያለ ነው ግን ያ ቅድም ያልኳችሁ ይሄ accident allowance ብዙም ስላልሆነ capital consumption allowance እና depreciation interchangeably መጠቀም ትችላላችሁ ኦኬ ተመሳሳይ ናቸው ብላችሁ ማሰብ ትችላላችሁ even though capital consumption allowance is somehow a wider concept anyway they are the same ብለን እናስብ it is estimated depreciation is the estimated saving from the profits for future maintenance another way to look at depreciation ደግሞ ምንድነው and capital good እያረጀ ይመጣል ብለናል so እያረጀ ሲሄድ ያንን ማሽነሪ ለማሳደስ ሜንቴን ለማስደረግ ከፕሮፊታችን የተወሰነ ያስቀምጥልን እንሄድ እንችላለን right so ያ depreciation ተብሎ ሊገለጽ ይችላል so another way to define depreciation ይሄ ነው ማለት ነው ከፕሮፊታችን ለfuture maintenance የምናስቀምጠው አማውንት depreciation ሊባል ይችላል now the question is አሁን ስለ income approach of computing the GDP ያወራን ያለ ነው ግን why on earth did we bring these two concepts ምን ሊያረጉ መጡ indirect business tax እና depreciation የሚባል ነገር income approach ላይ ለምን መጣ አሁን ይሄን ጥያቄ ለመመለስ we would have to go back to the circular flow diagram ታስታውሳላችሁ አይደል የቅድሙ circular flow diagram income expenditure household government ብለን የተመለከትነው so አሁን እነዚህን ባናካትት ኖሮ ምንድነው ችግሩ ሚሊዮን ስንመለከት because if this were not included the value of GDP measured as an output would be higher than the value of GDP measured as income look and the output ስንለካ which means economy ውስጥ የተመረተውን product ማለት ነው አጠቃላይ outputን ስንለካና በኢንካም ሜትር ተጠቅመን ስንለካ የተለያየ ውጤት እናገኛለን እነዚህን ካላካተት alright ምክንያቱም እነዚህ በቀጥታ ወደ ማንንም ኪስ የሚገቡ ኢንካሞች አይደሉም ኦኬ አሁን ኢንካም አፕሮች ላይ ምንድነው እናደርጋለን ተባባልን different factors of production አሉ እነዚህ factors of production earn የሚያደርጉት ኢንካም አለ ያንን ኢንካም እንደምራለን and then that will be GDP ነው ያልናል ግን ያንን ብቻ ከሰራን ሚስ አውት የምናደርገው ነገር ይኖራል ምን ሚስ አውት እናደርጋለን አንደኛ ታክሱ you know at least እነዚህ factors of production የሚያገኙት ኢንካም ስላልሆነ ሚስ አውት ይደረጋል በዛ ምክንያት ያ ነገር output ውስጥ ወይም expenditure ውስጥ ይካተታል ኦኬ expenditure ውስጥ ይካተታል ነገር ግን ኢንካም ውስጥ አናገኘው ሶ ያ ሆነ ማለት ቅድም ነበር የተነጋገርነው circular flow diagram ላይ ኢንካም እና ኤክስፔንዲቸር እኩል ነው መሆን ያለባቸው ብለናል ግን አሁን እኩል የማያረጋቸው ነገር ተፈጠረ we're spending depreciation የሚባል ወጪ ያወጣን ነው indirect business tax የሚባል ወጪ ያወጣን ነው ግን ለዛ corresponding የሆነ ኢንካም አናገኝ ገብታችኋል በኤክስፔንዲቸር ሳይድ አሉ እነዚህ ነገሮች በኢንካም ሳይድ ግን የሉም ስለዚህ ያንን ባላንስ ያንን የተዛባ ባላንስ ለማስተካከል በኢንካም ሳይድ
different factors of production የሚያገኙት ኢንካም ላይ ዲፕሪሺየሽን እና ኢንዳይሬክት ቢዝነስ ታክስ መደመር አለብን ባላንሱን ለማምጣት። ሐሳቡ ገብታችኋል አይደል? ኢኮኖሚ ውስጥ ያለው ኤክስፔንዲቸር እና ኢንካም እኩል ነው ብለን ስለተነሳን እነዚህ ሁለት ነገሮች ደግሞ የትኛውም ፋክተር ኦፍ ፕሮዳክሽን ኢንካም ላይ ስለማናገኛቸው we would have to make a balance። ያንን ባላንስ ለማድረግ ቅድም የደመርናቸውን የፋክተርስ ኦፍ ፕሮዳክሽን ኢንካም ላይ እነዚህ ዲፕሪሺየሽን እና አይቢቲን እንጨምራለን። ስለዚህ አይ ሆፕ አሁን ለምን እዚህ ውስጥ እናነሳናቸው እነዚህ ነገሮች ተረድታችኋል ብዬ አስባለሁ። ኢንዳይሬክት ቢዝነስ ታክስን እና ዲፕሪሺየሽን ኢንካም አፕሮች ስትሰሩ መርሳት የሌለባቸው ነገሮች ናቸው for the reason which I have just discussed ማለት ነው። እሺ ስለዚህ እስካሁን የተነጋገርነው ጠቅለል ስናደርገው ጂዲፒ ማለት በኢንካም አፕሮች ተጠቅማችሁ ስትሰሩ ዌጅ plus interest plus rent plus profit እነዚህ አራቱ ምንድናቸው? the returns to the four factors of production ከዛስ minus net factor income from abroad። እቺ ነገር ለምን የተቀነሰች ይመስላችኋል? I'm sure ከዚህ በፊት ጂዲፒ እና ጂኤንፒን ኤክስፕሌን ያደረኩበትን ቪዲዮ አይታችኋል ብዬ አስባለሁ። እሱም ቪዲዮ ያየ ሰው እቺን ኤክስፕሌን ማድረግ አያቅተውም። ምክንያቱም ምን ተባብለናል? ጂዲፒ is the sum of the final goods and services that are produced in the economy within the domestic territory ብለናል አይደል? ስለዚህ factor income from abroad, if that income is earned outside the domestic boundary of that country, GDP ውስጥ ይካተታል እንዴ? አይካተትም። For that reason you would have to deduct this net factor income። እሺ ከዛስ ደግሞ GDP እነዚህን ከደመራችሁ በኋላ returns to the factors of production ከደመራችሁ በኋላ ምን ማካተት አለባችሁ? depreciation ከዛስ indirect business tax ማካተት አለበት ቅድም በተነጋገርነው ምክንያት ማለት። ስለዚህ this is how you compute the GDP using the income approach. That's very easy. እሺ እስቲ ቶት ኤክስፐሪመንት እንስራ። አሁን የተነጋገርነው ነገር በደንብ ተረድታችሁታል ወይስ አልተረዳችሁት የሚለውን ቼክ ለማድረግ። እሺ ጥያቄው ምንድን ነው የሚለው? when a person marries the household cook GDP falls how? okay እስቲ I highly recommend you ቪዲዮውን ለተወሰነ ደቂቃ ፖዝ አድርጋችሁ ይሄን ጥያቄ ለመመለስ ሞክሩ። ጥያቄው ምንድነው? አንድ ሰው ቤት ውስጥ ምግብ ታበስልለት የነበረችውን ሃውስሆልድ ኩክ ቢያገባት ጂዲፒ ይቀንሳል። እንዴት ነው የሚቀንሰው? እስቲ እቺን ትንሽ ቪዲዮውን አቁማችሁ ለማሰብ ሞክሩ። ኦልራይት ምንድነው እዚህ ጋር ጂዲፒ የሚቀንስበት ምክንያት? አሁን ጂዲፒ ዩዚንግ the income approach ነው አይደል እየሰራን ያለ ነው። ኢንካም አፕሮች ላይ ደግሞ ምንድነው የምናደርገው ብለናል? ፋክተርስ ኦፍ ፕሮዳክሽን earn የሚያደርጉትን ኢንካም መደመር ነው ብለናል። አሁን እቺ ሴትዮ እንደ ሃውስሆልድ ኩክ ሆና እየሰራች በነበረበት ጊዜ ኢንካም ነበራት አይደል? ደሞዝ ነበራት። ስታበስልለት ምግብ ስታበስልለት ገንዘብ ይከፍላታል አይደል? there is that income and ያ ኢንካም ጂዲፒ ውስጥ ኮንሲደር ይደረግ ነበር። አሁን ግን ይሄ ሰውዬ እቺን ሃውስሆልድ ኩክ ካገባት he will no longer pay her አይከፍላትም አይደለ? for that reason በነገራችን ላይ ይሄ ኤግዛምፕል ነው ያመጣሁት አይደለም። እሺ ኢን ኢኮኖሚክስ በጣም ታዋቂ ይሄንን ሐሳብ ለመግለጽ የሚጠቀሙበት ኤግዛምፕል ነው። ስለዚህ in this example the moment ይሄ ሰውዬ ሃውስሆልድ ኩኳን ሲያገባት መክፈል ያቆማል ማለት ነው አይደል? ስለዚህ ኢንካም ቀነሰ። ኢንካም ሲቀንስ ደግሞ ጂዲፒያችን ይቀንሳል። ኦኬ ይሄ ኤግዛምፕል ምን ለማስታወስ ይረዳችኋል? ኢንካም አፕሮች ኦፍ ጂዲፒ ኮምፒውቴሽንን ለማስታወስ የሚረዳችሁ ኤግዛምፕል ነው። አንድ ልጨምርላችሁ። ቶት ኤክስፐሪመንቱ if you buy the home you are formerly renting what will happen to the GDP? ተከራይታችሁ የምትኖሩበትን ቤት ብትገዙት ጂዲፒ ምን ይሆናል የሚለውን ደግሞ እስቲ ለማሰብ ሞክሩ። አሁንም የተወሰኑ ደቂቃዎች ወሰዱ እስቲ። ኦልራይት በፊት ተከራይታችሁ የነበራችሁበት ቤት ሬንት ትከፍሉ ነበር አይደለ? ኪራይ ትከፍሉ ነበር። there was rent which is a return to the land አይደል? but now ቤቱን ገዝታችሁታል። ስለዚህ no longer ኪራይ አትከፍሉም አይደለ? ስለዚህ what do you think will happen to the GDP? GDP የሚቀንስ ይመስላችኋል? no, in fact the GDP will stay the same። እሺ አሁን እዚህ ጋር አንድ ሐሳብ እንድትይዙ ነው የፈለኩት በይሄን ኤግዛምፕል ተጠቅማችሁ። now አሁን ቤቱን እናንተ ኦውን አደረጋችሁታል አይደለ? you're no longer paying rent። ግን in economics there is a concept called imputation። ምን እናደርጋለን መሰላችሁ? even though ቤቱን እናንተ የናንተ ቢሆንም or ባለቤትነቱ የቤቱ ባለቤት እናንተ ብትሆኑም ምን ብለን ኮንሲደር እናደርጋለን? ይሄ ቤት ቢከራይ ኖሮ ስንት ብር ያወጣ ነበር ብለን እናስብና ያንን እንደ ኪራይ ጂዲፒ ውስጥ ካልኩሌት እናደርጋለን እንደ ፋክተር ኢንካም even though you own the house። ይሄ ፕሮሰስ ምን ይባላል? ኢምፒዩቴሽን ይባላል። ኦኬ ይሄን እናደርጋለን ያልኳችሁ ምንድነው? you own the house እናንተ ናችሁ የምትኖሩበት
ራሳችሁ ለራሳችሁ ኪራይ አትከፍሉም ስቲል እንደዛም ቢሆን ግን ኢምፒዩት እናደርገዋለን ምን ማለት ነው ቢከራይ ኖሮ ምን ያህል ብር ያወጣ ነበር ብለን እናስብና ያንን in GDP computation እናስገባዋለን even though this rate is both an expenditure and an income for ገቢው ወጪውም የናንተ ነው ነገር ግን ኢኮኖሚ ውስጥ ያለውን ቫልዩ ለመለካት ስለምንፈልግ ኢምፒዩት እናደርገዋለን ስለዚህ the answer to this question ምንድነው የሚሆነው ማለት ነው GDPው አይቀየርም በፊት ኪራይ ተከፍሉ ነበር ለሌላ ሰው አሁን ኪራዩ ለራሳችሁ እንደምትከፍሉ ተደርጎ ይታሰብና ኢምፒዩት ይደረግና GDPው ካልኩሌት ይደረጋል ማለት ነው so for that reason nothing will happen to the GDP ነው የሚሆነው ማለት ነው ለዚህ ጥያቄ መልሳችን alright ሌላ ደግሞ መጠንቀቅ ያለባችሁ ነገሮችን እንነጋገር when you compute GDP using the income approach caveats the first one transfer payments alright transfer payment ምን ማለት ነው ከአንድ ሰው ወደ ሌላ ሰው ገንዘብ ትራንስፈር ሲያደርግ without the actual transfer of goods and services ወይንም in return ምንም አይነት ምርትና አገልግሎት ሳትሰጡ ገንዘብ ብቻ ትራንስፈር ካደረጋችሁ we call that transfer payments አሁን ለዚህ ጥሩ ኤግዛምፕል ምንድነው መሰላችሁ ለምሳሌ ጡረታ alright አሁን ጡረታ የሚከፈላቸው ሰዎች in return የሚሰጡት ምንም አይነት ምርትና አገልግሎት የለም simply ምንድነው ገንዘቡን ብቻ ይቀበላሉ አይደል ያ ምን ይባላል transfer payment ወይም እዚህ ሀገር የለም እንጂ unemployment benefit ሲባል ሰምታችኋል ብዬ አስባለሁ unemployment benefit ማለት አንዳንድ ሀገሮች ስራ አጥ ለሆኑ ዜጎቻቸው በየወሩ or በሆነ period of time ገንዘብ ይሰጧቸዋል so ያ ምን ይባላል unemployment benefit ስራ ላይ የሌላቸው ስራ አጥ ለሆኑ ዜጎቻቸው ገንዘብ ይሰጣሉ ያ unemployment benefit ይባላል so ያለምነው transfer payment የሚባለው መሰላችሁ እነዛ ስራ አጥ ሰዎች ወይም unemployed የሆኑት ሰዎች in return የሚሰጡት ምርትም ሆነ አገልግሎት የለም ወደ ኢኮኖሚው የሚጨምሩት ምንም ነገር የለም for that reason ያ transfer payment ይባላል so my point being transfer payment using the income approach of computing GDP አይካተትም አሁን የጠቀስኩላችሁ አይነት ፔመንቶች ለምሳሌ ጡረታ ሊሆን ይችላል unemployment benefit subsidy የመሳሰሉ transfer paymentዎች GDP calculation ውስጥ አይካተቱም ለምን በምላሹ ምንም አይነት ምርትም ሆነ አገልግሎት ወደ ኢኮኖሚው ስለማያስገቡ አንድ ፖይንት እዚህ ጋር ያዙልኝ ሁለተኛ self consumed services እኛ ራሳችን ለራሳችን የምንሰጣቸው አገልግሎቶች አሉ አይደለ ለምሳሌ አሁን እናንተ ቤት ውስጥ የተለያየ ስራ ልታግዙ ትችላላችሁ አይደል ቤት ልታጸዱ ትችላላችሁ ልብስ ልታጥቡ ትችላላችሁ ምግብ ልታበስሉ ትችላላችሁ ግን እነዚህን ስራዎች ሌላ ሰው ቀጥራችሁ ብታሰሩ ኖሮ ለዛ ሰው ገንዘብ ትከፍሉ ነበር ነገር ግን ያንን ስራ እናንተ ራሳችሁ ብትሰሩት ለራሳችሁ ገንዘብ አትከፍሉ ማለት ሶ እንደዚህ አይነቶቹ ምን ይባላሉ self consumed services እኛ ራሳችን ለራሳችን የምንሰጠው አገልግሎት ማለት ነው ታዲያ እነዚህ አገልግሎቶች GDP computation ውስጥ ይገባሉ ወይ ስንል አይገቡም እሺ እኛ ራሳችን ለራሳችን የምንሰጠው አገልግሎት በገንዘብ ተተምኖ ሌላ ሰው ቀጥሬ ባሰራው ኖሮ ይሄን ያህል ገንዘብ አገኝ ነበር ተብሎ ተተምኖ GDP computation ውስጥ አይገባም well there is one exception to this ቅድም ተነጋግረናል ቤት ኪራይ ያ ከሆነ even if ቤቱን እናንተ ኦን ብታደርጉትም you will have to still GDP computation ውስጥ ይገባል እሱን ኤክሰፕሽን አትርሱ ከዛ ውጭ ያለው self consumed service ራሳችን ለራሳችን የምንሰጠው አገልግሎት በገንዘብ ተተምኖ GDP computation ውስጥ አይገባም ሶስተኛ income from illegal activities ህገወጥ የሆኑ አክቲቪቲዎች ሰርተን የምናገኛቸው ገንዘቦች GDP computation ውስጥ አይገቡም ምሳሌ a good example would be ለምሳሌ drug dealers ሊሆኑ ይችላሉ አይደል so underground economy እንለዋለን መንግስት ምንም የማያውቃቸው ኢኮኖሚ ሴክተሮች ማለት ነው በእነዚህ የሚንቀሳቀስ ገንዘብ በእነዚህ የሚገኝ ኢንካም GDP computation ውስጥ አይገባም የመጨረሻ windfall gain so windfall gain ደግሞ ምንላቸው ምንም አይነት ስራ ሳንሰራ እንዲሁ ዝም ብሎ አንዳንዴ ገንዘብ ልናገኝ እንችላለን a typical example of windfall gain ምንድነው ሎተሪ ሊደርሳችሁ ይችላል ምንም አይነት ምርትና አገልግሎት በምላሹ ኢኮኖሚ ውስጥ ሳታስገቡ እንዲሁ ገቢ ልታገኙ ትችላላችሁ በሎተሪ አይደለ ሶ እንደዚህ አይነት በምላሹ ምንም አይነት ምርትና አገልግሎት የሌላቸው ገቢዎች in GDP computation አናስገባቸውም ስለዚህ windfall gains are not included in GDP ስለዚህ እነዚህ caveats ብያስቀመጥኩላችሁ income approach of computing GDP ስትሰሩ ማካተት የሌለባችሁ ነገሮች ናቸው